ሰላም ሰላም ወዳጆቼ እንዴት ናችሁልኝ? ዛሬ ደግሞ ከቀናት በፊት ስላገባችሁ ቴይለር ስዊፍት ስለ ሰርጓ ትንሽ መረጃ ልስጣችሁ። ሰኔ 26 ዓርብ ዕለት ሲደገስ የዋለው የታዋቂዋ ዘፋኝ ቴይለር ስዊፍት እና የአሜሪካ እግር ኳስ ኮከብ ትራቪስ ኬልሲ ሰርግ ከተጠበቀው በላይ የሚያስደንቅና የማይረሳ ሆኖ ተጠናቋል። ስነ ስርዓቱ በታዋቂው ማዲሰን ስኩዌር ጋርደን ውስጥ ቢካሄድም ታዳሚዎች እጅግ ቅርብና ቤተሰባዊ ስሜት ያለው ሰርግ እንደነበረ ገልጸዋል። ሰርጉን የመራው ታዋቂው ተዋናይና ኮሜዲያን አደም ሳንድለር ሲሆን ቀልዱን ከስሜታዊ ንግግሮች ጋር በማዋሃድ እንግዶቹን አንዴ ለእንባ አንዴ ለሳቅ እየዳረገ ቆይታቸውን ግሩም አድርጎታል። የኤቢሲ ኒውስ ጋዜጠኛ ጆርጅ ስቴፋኖፕለስ ስለ ሰርጉ ሲናገር ቃለ መሐላዎቹ እውነተኛ፣ ስሜታዊ፣ አስቂኝና ፍቅርን በጥልቅ የሚያሳዩ ነበሩ። በማዲሰን ስኩዌር ጋርደን ውስጥ እንዲህ ያለ ልብ የሚነካ ታዳሚውን የሚያቀራርብ ሰርግ ይካሄዳል ብሎ ማን ያስባል ብሏል። በሺዎች ሰዎችን የሚይዘው ይህ ታላቅ መድረክ ለአንድ ቀን እንደ ውብ የገጠር አትክልት ስፍራ አሸብርቆ ውሏል። ወለሉ፣ ግድግዳዎቹና ጣሪያው በአጠቃላይ በነጭና በአረንጓዴ ቀለሞች ተጥለቅልቀው ነበር። እንዲሁም ከሕፃንነታቸው ጀምሮ እስከ ወጣትነታቸው ድረስ የሚያሳዩ ፎቶዎች በየቦታው ተሰቅለው ነበር። በውስጡ የተፈጠረው አረንጓዴ አትክልት ስፍራ እውነተኛ አበቦችና ሰው ሰራሽ ዛፎች እንዲሁም 75 ያህል ወንበሮች የያዙ በ15 ረድፎች የተደረደሩ ወንበሮች ለእንግዶቹ ልዩ ድባብ ፈጥረዋል። ምንም እንኳን 1000 የሚጠጉ እንግዶች ተገኝተው ቢሆንም ሁሉም ሰው ሰርጉ እጅግ ቅርብና መላውን ታዳሚ ያቀራረበ ቤተሰባዊነት የፈጠረ እንደነበረ ተናግረዋል። ሙሽራው ትራቪስ በነጭ ቶክሲዶ ሲገባ፣ ሙሽሪቷ ቴይለር ስዊፍት ደግሞ በጣም ረጅም ውብ ነጭ የሰርግ ቀሚስ ለብሳ ወደ መድረኩ ገብታለች። የወረደላቸው የጭብጨባ ናዳም ቀላል አልነበረም። የሁለቱ የፍቅር ግንኙነት በ2023 ይፋ ከሆነ በኋላ በብዙ የቤተሰብና የጓደኞቻቸው ሰርግ ላይ ተሳትፈው የፍቅርን ዋጋ ሲያሳዩ ቆይተዋል። ቴይለር ስዊፍትም ከዚህ በፊት በአንድ የጓደኛዋ ሰርግ ላይ ስለ እውነተኛ ፍቅር ስትናገር እውነተኛ ፍቅር አያደናግርህም፣ ይጸናል፣ ይቆያል፣ ገጽ በገጽ አብሮህ ይጓዛል ብላ ነበረ። በአጠቃላይ ይህ ሰርግ የዓለም ታዋቂዎችን ያሰባሰበ ብቻ ሳይሆን ፍቅርን በቅንነትና በልባዊነት ሲከበር ምን ያህል ውብ ሊሆን እንደሚችል ያሳየ የማይረሳ ታሪካዊ ዝግጅት ሆኖ ተመዝግቧል። እኛም የአብርሃም የሳራ ያርግላችሁ ብለናል። አክብራችሁ ስለተከታተላችሁኝ አመሰግናለሁ። በሚቀጥለው እስከምንገናኝ ቸር ይግጠመን።